ወንድሜ ባለመምጣቱ ራሱን አድኗል። እዚህ እንዳውልት ተገትረልን ቆም ነው። እንዴት ናችሁ? እንኳን ደህና መጣችሁ። አፍሽን ዝጊ እና ሳቂ። የጥርስ ትርኢት እያሳየው እያስመሰልኩ ልሳቅ አይደል? እኔ ይህንን አላምንም። ይኸው እዚህ ለልጅቷ ሰርግ እየደገስን ያለ ነው። ይገርማል። አያትየዋን እንዳለበሻት እናትየዋን ብትረጃት ጥሩ ነበር። ወይዘሮ ናሪማንን አላለበስኳትም። ወይዘሮ ሰህር ያመጣውላትን ልብስ አይመጥነኝም ብላ አስባ ነው። ምርጫ አችልም። የሰህርን ሁሉ ነገር አያትየዋ ወስዳው ነው የሚሆነው። ሜካፕም አልተቀባችም። ሴትዮዋ ምን ሆና ነው? የሙሽራዋ እናት ፊቷ ላይ እንዳየሁት ከሆነ ትክክል አይደለችም። ሰርጉ ቤት ውስጥ መሆን አላስደሰታትም መሰለኝ። ምንም ማማረር የለባቸውም። ሎተሪ እንደወጣላቸው ይቁጠሩት። ህይወታቸው ተቀይሮላቸዋል። ሙሽራዋ እርጉዝ ናት። ከሰርጉ በፊት ዋስትና ይዘው ነው። እሱ ነገር አልገባኝም። እነዚህ ልጥ ሰዎች ውጪ ላይ ዘና እያሉ ነው። እኔ ግን እዚህ ነኝ። ለምን? ምክንያቱም አቶ ነዲም ሰው የተሰበሰበበት ቦታ ላይ ሲሆን ምቾት ስለማይሰማው ተብሎ። ንገርኝ እስኪ እስከ መቼ ነው ታፍኝ የምቀመጠው? እሺ ዝም በይ፣ ሰዎች ይሰሙሻል። ኑርታን እንጠራትና ሙሽራውን ይዛ እንድትመጣ እንነግራታለን። አያቴ ያንን ልጅ ሙሽራ እያልሽ አትጥሪ። ጭራሽ እሱን ስሰማ ያቅለሸልሸኛል። ስለ ሙሽራው እርሺ። ድግሱ ላይ ስለሚሰጥሽ ስለ ወርቅ ስጦታሽ አስቢ። ውይ የኔ ሸበላ ሙሽራ ውይ! ወላጆች ይህን ቀን ቢያዩት በጣም ደስ ይለኝ ነበር። እንዲህ ቢያዩ በጣም ደስ ይለኝ ነበር። አንዴ ጠርቶ ዘጋችው። አይ ነሪማን ትእዛዝ መስጠት ማቆም አልቻለችም። አሁንስ በዛ። ምን አያሰለች? የሆነ ነገር ልትለኝ ፈለግ? የምትነግረኝ ነገር አለ? ምንድን ነው? ንገረኝ። በል ንገረኝ። ምንድን ነው? አይ አይሆንም። ኬምሬ የለችም። ስሟን አትጥራ። ኬምሬ ተከልክላለች። ኬምሬ ከዚህ በኋላ የለችም። ኬምሬን አትጥራ። ሰርግ ደርሷል። ኑርተን በመጠበቅ ብቻ ሜካፕ እየተበላሸ ነው ያለው። ያለኔ ድግሱን እያጣጣፉት ነው ያሉት እኮ። ሰልችቶኛል። ወይዘሮ ሽኒስ ትክክለኛው ሰዓት ላይ ትጠራናለች ውዴ። ወይዘሮ ሽኒስ ገደል መግባት ትችላለች። እኔ እዚህ ታፍኜ መሞቴ ነው። የራሷ ጉዳይ። ትሰሚኛለሽ? አሁን ሄደሽ ያንን ሰው እያምጩ። በጣም ተጨንቄ ነበር። ደህና ነህ? ያረጉ ነገር አለ እንዴ? እሺ ነዲም
ከዚህ ሊያባርሩኝ ነው። ነገ በጠዋት ከዚህ ሊያሰናብቱኝ ነው። ወደ መጣሁበት መንደር ልመለስ ነው። መሄድ አለብኝ ግን ደግሞ ምንድን ነው? ማነው እንደዚህ ያረገ? ማነው እንደዚህ ያረገ? ሽኒዝ ናት እንዴ? ወይስ ያቺ ሰይጣን ናት? ቼረን ናት። ይህ ይበቃል። አሁንስ ይበቃል። አንቺ ልጅ ችግር ውስጥ ልታስገቢኝ ነው እንዴ ፍላጎትሽ? በፈጠረሽ አምላክ ምን ፈልገሽ ነው አንቺ ልጅ? ምን እፈልጋለሁ? እስቲ የሆነውን ተመልከቺ። አየሽ? ተመልከቺ። ይሄም እንደሆነ ታውቂያለሽ? ሁላችንም በምንተኛበት ጊዜ እሱ የሚደርስበት ስቃይ ማሳያ ማስረጃ ነው። ወይ ፈጣሪ! የምን ስቃይ ነው ደግሞ? የአካል እንቅስቃሴ ሕክምና በሚያደርግበት ጊዜ ይሆናል። ሚስቱ ናት እንደዚህ ያደረገችው። እያየሽ ነው አይደል? ሚስቱ ናት እንዲህ ያደረገችው። እናትሽን ነው የምጠራት። እኔን ችግር ውስጥ እንዳታስገቢኝ ብዬሻለሁ። ይህንን ነገር ከእናትሽ ጋር እዛው ትጨርሻለሽ። ቆይ ለአንቺ አንድ ነገር አሳይሻለሁ። አንቺ ልጅ ይኸውልሽ፣ ቆይ መጀመሪያ የሆነ ነገር ላሳይሽ። ከዛ የፈለግሽውን ነገር አድርጊ። እታች ሙሽራውን እየጠበቁት ነው ያሉት። እህትሽ ልታብድ ነው። ከዚህ በላይ ከቆየ ድማ ትገለናለች። ቆይ በመጀመሪያ ላሳይሽና ከዛ የፈለግሽውን ሰው መጥራት ትቻለሽ። እሺ ነይና እዩ። ምን ልታሳይኝ ነው? ምን አምጪው። ኬምሬ ልጅ አብደሻል እንዴ? እብድ ነሽ። በሩ ክፈችው ኬምሬ። ምን ልታሳይኝ ነው? ምን አምጪው። ኬምሬ ልጅ አብደሻል እንዴ? እብድ ነሽ። በሩ ክፈችው ኬምሬ። እንደዚህ ማድረጋችን ምን እያደረግሽ ነው? ሙሽራው እንደፈለጉ መጠበቅ ይችላሉ። አሁኑኑ በሩ ክፈችው። ነግሬሻለሁ፣ ክፈችው ኬምሬ። ነዲም፣ እኔ ይህንን ነገር አላሰብኩበትም። እኔ ምን ያህል ገንዘብ እንዳለኝ ራሱ አላውቅም። የት መሄድ እንደምንችልና ምን እንደምናደርግ አላውቅም። ምንም ነገር አላውቅም ነዲም። ግን ማድረግ የምፈልገው ትልቅ ነገር አንተን ከዚህ ትልቅ ቤት አስወጥቼ ነፃ ላወጣ ነው።